የተከበራችሁ ተመልካቾቻችን ቤቶች የቴሌቪዥን ድራማ መስከረም 3 ቀን 2007 ዓመተ ምህረት በምዕራፍ 3 ክፍል 71 ዝግጅታችን ይጀምራል። ፕሮግራማችን ስኬትና እዚህ መድረስ የናንተ የውድ ተመልካቾቻችን ሐሳብ አስተያየትና እገዛ የጀርባ አጥንት ሆኖን ከናንተው ጋር ስኬትን አብረን አጣጥመናልና ከልብ እናመሰግናለን። አሁንስ በምዕራፍ 2 ማጠቃለያ ተመልካቾች ባለሙያዎች ስለ ቤቶች ድራማ ምን ይላሉ አብረን እንከታተል። እንዲህ እያለን የአዲስ ዓመት ዋዜማ ላይ ደርሰናል። መልካም አዲስ ዓመት። ሆኖ በይልኝ ዲስካውንት ካዩዋቸው ኮሜዲያን ስራዎች በጣም ኒውስ ነገር ነው። ሁሉም እያንዳንዳቸው የራሳቸው ሆነ የሚያምር ነገር አላቸው። እንዴ እናንተ እንዴት ነው የምትሰሩት? ልንተኛ ምንድነው ልትተኙ? በቃ ተንጋለሉና ለጥ ብላችሁ ተኙ። ቤቶች ድራማ የሞዳቸው አንዱ የቤተሰብ ድራማ ነው። በዛ ላይ ደግሞ ሁሉም ፋሚሊዎች የተለያየ ሰው አለ፣ ሰራተኛ አለ፣ ዘመኛ አለ፣ ልጆች አሉ፣ እናት አባትም አሉ። ሁሉም ግን እንደ ቤታቸው የሚሰማቸው ማን ነው ዋልጌ? አታው ነው እንዴ? አራ የነማሜ ሲያመት ቅዳቸው በእኛ ፊት ፋይት ማለት ነው። ስኮሬሽ ስትለስ የሚወጡ ሁለላባድ እንጂ ብቻ ነው የሚወጡ። አረ ሰልዬ አዛሩ ነው እንዴ? አዛሩ ዋልጌ ዛኛው ግቢ ነው መሰለሽ እንዴ? የኔን ይቀሳሰሙ ሰልዬ ያው በጉዞም አንዳንድ ጊዜ በስራ ምክንያትም ስብሰባ ስናመሽ ካልሆነ በስተቀር ገና ከመጀመሩ በፊት ቤተሰብ ተዘጋጅቶ ነው የሚጠብቀው። ስለዚህ ድምጹም በጣም ቆንጆ ነው። ባይዘው መክፈጃ ድምጹ ቤተሰብ ተሯሩጦ ነው የሚሄደው። ቤት ካለው እከተላቸዋለሁ። በጣም አዝናኝና አስተማሪ ነው። ስለዚህ ቤት ካለው እንዲያመልጠኝ አልፈልግም። ይበቃል። እኔ በጣም ደስተኛ ነኝ። ሌላ የቴሌቪዥን ድራማ ሌላ ዘርፍ ማለት ነው። እስካሁን የምናውቃቸው የምንሰራቸው ተከታታይ የቴሌቪዥን ድራማዎች ናቸው፣ ሲሪያል የሚባሉት ማለት ነው። ታሪኩን በየሳምንቱ እየተከተለን የምንሄደው። ይሄኛው ግን ሲትኮም እንደመሆኑ መጠን የምናውቃቸው በስራ ወይ በቤተሰብ የተገናኙ ገጸ ባህሪያት በየሳምንቱ የሚያጋጥማቸውን ነገር ነው በሳቅ እያዋዛ የሚያቀርበውና ከመጀመሪያው ጀምሮ እድገት እያየሁበት ነው የመጣሁት። እንዴ ስማ ትርፌን ውጣ ነው እንደ መጣው? አረዳሽ ትርፌ ማን ነው ደግሞ? የትርፌን ማንነት ለማስረዳት በጣም ከባድ ነው። ባጭሩ እኛ ቤት ያለችው ወፍጮ ቤቶች ድራማ በጣም አስተማሪ ወቅታዊ የሆነ ቤቶች ድራማ በጣም ያስቃል። አማርኛን አረሳውተም ያግዘኛል አማርኛ እንዳወራ። ከቤቶች ድራማ ያሲያቢውሴ ቤቶች አቦትበላ ሻሽውና ዝቆላ ቤቶች ድራማ ጥሩ ነው። ቤተሰብ ያዝናናል። ከቤተሰቦች ጋር ነው ማየው። ቤቶችን ሳስብ በጣም ብዙ ነገሮች እያስተማረኝ እየመጣ ነው። ከሳምንት ሳምንት ምን ይመጣ ይሆን ብዬ የማይበት ነው። ከዛ አልፎ እንደገና ፕሮግራሙ ላይ ያሉ ካራክተሮች እውነት ናቸው፣ እውነታው ዓለም ላይ ያሉ ናቸው። እኔ ተወለድኩት እዚህ አሜሪካ ነው፣ ግን ቤቶች ድራማ አገሬን እንድወድ ያደርገኛል።
ጋሽዬ ምን እንደሆነ ቻላቅም ጋሽዬ ዘሩ ቀለጠ እከን መስራት እፈልጋለሁ። ተቀምጠሻል? ሂጂና ቁጭ በይ። እኔ ነው ሌላው ከሁሉ በላይ ለየት የሚያደርገው ነው ደግሞ የቤት ሰራተኞቹ ከቤተሰቡ ጋር ውህደት አላቸው። ማለት ለቤተሰቡ በጣም ነው የሚቆረቆሩት። ለምን ተብሎ የምግብ ዝግጅት ላይ ያድርጉት። አንዳንድ ጊዜ እኮ ምግብ ነክ ማየት ደስ ይላል ነው ለደስታም ሆነ ለሐዘን። የቤቶች በጣም በትልቅ ደረጃ እየታየ ያለ የቴሌቪዥን ፕሮግራም ነው። ሁሉም በኢንተርኔት ላይ ይከታተለዋልና የሚያሳዝነው ነገር ግን የሁሉ ሚሊዮን ዲያስፖራ በየቦታው እያየው ተጠቃሚ ነው ግን ምንም ኮንትሪቢዩት የሚያደርገው ነገር የለም ካስቲንጉን ወይንም ደግሞ ፕሮዳክሽኑን ለመጥቀም እና የሆነ ፕላትፎርም መፈጠር አለበት። ምክንያቱም እንደዚህ አይነት ነገር በኢትዮጵያ ውስጥ በተለይ እንደዚህ የተደጋገመ ነገር አንድ ሾው እንኳን ለመስራት እንዴት ከባድ እንደሆነ ሁላችንም እናውቀዋለን። እንዴ ህልም እያዩ ነው አባቢ ታድለ እኔ ህልም ካየው ስንት ዘመን ይመሰለ እንዴት እንደናፈቀኝ ወይ እንደው ባንቺ ህልም ቤቶች ላይ ይበቃልን ስናስብ አዲሱ ትውልድ ውስጥ የምናያቸውን ባህሪዎች የምናያቸውን ፍጥነቶች አለኮ አንቺ በረንዳራት ወንሽ ይላል ጭዌ እኮ የግልሽ ነው አይዲያ ከድከ ላይ የምንዛ ገጸ ባህሪ ላይ የምናያቸው ነገሮች እንደገና አንዳንድ ጉዳዮች ላይ ሁሉ ትንሽ ወደ ኋላ የመጎተት ስለዚህ እነዚህ ሁለቱን ወደ አንድ ማምጣት ማለት ነው ያደግ አንድ ቤት ውስጥ ነው እየኖሩ ያሉት ግን የምናየው ልዩነት አለ ስለዚህ ያን ልዩነት ማጥበብ ማለት ነው ለማትለካ የሚል ስሜት ነው ላይ የሚሰጥብኝ ቤተሰቦቼ እንዴት ዋላችሁ አይደለም እንዴት ዋላችሁ ቤተሰቦቼ ነው የሚለው አይደል ከሁሉም በላይ ደግሞ በጣም ትልቅ ማስተማሪያ የሚሆኑ ገጸ ባህሪያትን እዛ ውስጥ አይቻለሁኝ አንደኛው ለሁለቱ የቤት ሰራተኞች የተሰጠው ቦታ አንደኛው ደግሞ ለጥበቃ ሰራተኛው ለከ የተሰጠው ቦታ ነው ስራዬን እንደጨረስኩኝ ልደውልልሽ ነው ተዘጋጂ ብዬ ደውልልሽና ለጥቄ ደግሞ ደውልልሻለሁ እሺ ስትጨርስ እንዳረሳ ደውልልኝ እዚሁ ግቢ ሆናችሁ ነው የምትደዋወሉት እኔን ለማስቀናት ነው አይደል እሺ አንተከ ምን ነው እሺ ምን አስር ጊዜ እንደስቶ ጠባቂ እሺ ትይብኛለሽ እሺ በህዝቡ ውስጥ አሁን እየተለመደ ነው አደጋለው ዘሩ ቀለጠ የሚለው ማለት ነው እኛ ጋር ባይዘው ወይ ከውጭ ጉዳይ ጋር ባያይዘው ዘሩ ቀለጠ የሚለውን አንወስድም ምክንያቱም ከቀለጠ ኋላ ችግር ነው እንግዲህ አይመለስም አደጋለውን እንወስዳለን እዚሁ ስራችን ውስጥ ምንድነው የምናደርገው በየቀኑ ያሉትን ክስተቶች እንከታተላለን ከዛ በተጨማሪ አዝማሚያዎችንም መሰረታዊ የሚባሉ አዝማሚያዎችንም እንከታተልና አደጋ ከመፈጠሩ በፊት ለማስተካከል እንሞክራለን ስለዚህ እዚህ እኛ አሶሲኤትድ ምን ውጭ ጉዳይ ከቤቶች ድራማ ጋር አደጋለው ከሚል ነው አዛሉ እንግዲህ እየሰማች ይሆናል አይደለም ምን ይሻላል የሚሻለውማ ብለኔው ድብልቅ ልቁን አውጥተን ጉድ እናረጋቸው አሁን ቤቶች አስተዋውቋል ያንዳንዱ ገጸ ባህሪ የቤተሰብ ያህል ነው ከኛ ጋር የተዋወቀው ምንድነው የሚፈልገው እኔ ከዚህ በኋላ ይጀምራል ብዬ ነው ማስበው እንደውም የበለጠ የማስተዋወቁን ጉዳይ ጨርሰናል ስለዚህ ኢሹዎች እየመጡ የተለያዩ ጉዳዮች እየመጡ በዛ ቤተሰብ ውስጥ ሲጣል ያ ጉዳይ ያ ቤተሰብ ምን አይነት ምላሽ አለው የሚለውን ነገር ነው ምን ጠብቀው የማጠራልኝ ከሆነ የፖሊስን ስራ በማወቅ ትጠየቃል ዲያማቶና አንተም የከን ስራ በማወቅ ትጠየቃለህ ተጠራልኝ እንደሆነ ጠራልኝ ገጸ ባህሪዎቹ በትክክል ካዝናኝነት ባሻገር ህብረተሰቡ ውስጥ ምን አይነት ስብጥር ነው ያለው ከኢንፎርሜሽን አንፃር ከእውቀት አንፃር ከብስለት አንፃር ከመብትም አንፃር ስንወስደው እዛ ውስጥ የመብት ጥያቄዎች የሴቶች ሊሆን ይችላል
ሴቶቹ መብታቸውን እንዴት አድርገው ውይይት ላይ ጉዳይ ማስፈጸም ላይ እንዴት አድርገው እንደሚጠቀሙበት እናያለንና ግን የምታገቢው ሰው ከሆነ አንቱታውን ምን አመጣው እንዴ ሼባ ነው እንዴ ሽማግሌ አይደለም መበላለጡንስ ብዙ የማይበላለጡም ሁለት ወይ ደግሞ 3 አመት ቢበልጧት ቃል አቀባያችን ሻሺ ስለሰጠሽ ማብራሪያ በጣም እናመሰግናለን አሁን ግን ዝምቱ ሶፌ ቀጥይ እንግዲህ እሳቸው ማየው እንጋባ ነው የሚሉት ኢትዮጵያ ውስጥ ከማህበራዊ ችግሮቻችን አንዱ ነው ብለን የምናስበው ለራሳችን ዜጎች እንኳን በየቤታችን የምንሰጠው አክብሮት የለም እነዚህ ሁለት ሰራተኞች አንድ የጥበቃ ሰራተኛ በቤት ውስጥ እንደ ልጆች እኩል መብት ኖራቸው ዲስከስ ማድረግ የሚችሉ ቤተሰቡን ለማስተማር ሁሉ ዝግጁ መሆን እንዳለበት ሁሉ ያሳየ ይሄን ሁሉ በየቤታችን ውስጥ አይተን የማናቀው ነገር ነው ስለዚህ በዚህ ላይ እጅግ በጣም ትልቅ አክብሮት አለኝ አይ ከይ እኛም እንደ ሰሞን እንዲያርጎን ነበር አሁን ዝም ብለን ከመዝናናቱ በተጨማሪ ትንሽ ማሰብ ያለብን ይመስለኛል እኔ ምክንያቱም ትልቅ ኦዲየንስ ነው ያለና ሰፊ ብዙ ሚሊዮን ህዝብ የሚከታተለው ነገር ነውና እዛ ላይ ማሰብ ተገቢ ይመስለኛል አረባክሽ አው አንዴ ይተበለልኝ የኛ ህጋቂሽ በቃ አረባክሽ አው ምን ያህሎቹ በየቤቱ ላይ ያገለገሉ ያሉ እህቶቻችን በዛ ደረጃ መውጣት ይችላሉ የሚል ጥያቄ ነው የሚመጣው እኔ ቤት ይሄንን ሳየው ቤቴ ውስጥ ያለች ባለሙያም ከኔ እኩል ቁጭ ብላ ታያዋለች ስለዚህ እሷንም ጭምር ነው የሚያስተምራት እኔን ብቻ ሳይሆን ስለዚህ ለወደፊቱም እኔና እሷ የምንነጋገርበትን ቋንቋ እና ጠረጴዛ እየፈጠረ ያለ ይመስለኛል አዛሉ ልጆቹን አንድ ባያቸው እንዴ የቤቱን ዕቃ እኮ ሊጨርሱት ነው ይበቃል እንግዲህ ደሜን አጣ አይችል በጣም እስከዛሬ ደሜን አጣፍሉት እየፈላ ነው አሁን ግን እየዛ ይበቃል እንግዲህ ደሜን አጣው በጣም ጥሩ ነገር ነው እኔ የማያለው በኔ እድሜ ማለት ነው ትልቅ መሰረት ነው ትልቅ ታሪክ እየሰራን ያለው ትልቅ ለወደፊቱም ዘላቂ የሆኑ ነገሮችን እንደዚህ አይነት ነገሮችን ቀጣይ እንዲሆንና እንዲቀጥልበት ነው ለምን በተለይ ይሄ በጠቅላላ ቤተሰቡ መሃል ያለው ዴሞክራቲክ ግንኙነት ውይይት ይከፈታል እኮ አንዳንዴ ዝም ብሎ እስቲ እንወያይ ተብሎ ከዴፊኒሽን ይጀመራል አጠርም ይላል እንደዛ መቀጠል አይችልም እንደ ኖርማል ስብሰባ ግን በጣም ጥሩ ነው እኚ የእርስ ወድርተኛ ጎረቤቶ ማን ነው ስሞንቱ ማጣኝ ከዚህ በኋላ ለሚመጣው ድራማ ስታንዳርድ እስከመሆን ማሰብ የሚያስፈልግ ይመስለኛል ደግሞ ያ ነው ጥሩ የሚሆነው መቼም መረሳት የሚፈልግ ሰው የለም ስራው ሁሌ እንዲታወስለት ነው ሰው የሚፈልገውና ደረጃ እስከመሆን መድረስ ይቻላል ከዚህ በኋላ ከተሰራ ማለት ነው እንዴ ከመጥኒ ለምን ሞድ አንይዝበት ሞድ ገታንተታ እሱ ማይልቅ መስሎ ዝም ብሎ ይለፋደል የለ ኋላ ባዶ ሲሆንለት ብቻውን እያወራ ይሄዳል ሞድ ለታው ሞድ ያቺ ምልክት አለች መጀመሪያ የሆነች እንትን እሷ ፈንጠቅ ስትል ሁሉ ሰው ይደሰታል ስራ ትቶ ወደዚህ የሚሰበሰበውና በጣም የተዋጣለት ድራማ ነው በእውነቱ ይመስለኛል ኢትዮጵያ ህዝብ እንደዛ የሚያዩ ይመስለኛል በዚህ ቀጥሉበት በጣም ኢንካሬጅ የሚደረግ ድራማ ነው ሁላችንም ማየት ፈልጋለን ጋጉተን ነው የምንጠብቀው ተመልካቾቻችን መቼም ያለ እናንተ ተሳትፎ ካሰብነው ጥግ መድረስ አይቻለንምና ጥቆማ ሐሳብ አስተያየታችሁ እንዳይለየን በፍቅር እንጠይቃችሁ በተለይ ለቤቶች ድራማ የሚሆን ተውኔታዊ ጽሑፍ ወይም ድርሰት ያላችሁ ቀጥሎ በምትመለከቱት የስልክ ቁጥሮች በመደወል ልትልኩልን እንደምትችሉ እየገለጽን ስለ ትብብራችሁ አክብሮታችንና ልባዊ ምስጋናችን በየቤታችሁ ድረሳችሁ ቤቶች አዛሉ አረሆዴ ቆረጠኝ ዘርሻ አው ቆረጠኝ አይዞ ጤና አዳማኝ ክበር ወይ ደግሞ ሎሚ ጭምቅ አርግና ጠጣበት ቻው